ሰላም የወደፊት ሳይንቲስቶች እንኳን ወደ ናኖ መጣ ቻናል በደህና መጣችሁ። በዙሪያችን ያሉ ነገሮች በሙሉ ለምን እና እንዴት እንደሚንቀሳቀሱ አስበው ያውቃሉ? ለምሳሌ ኳስ ስንመታ ለምን ይሄዳል? መኪና ድንገት ሲቆም ለምን ወደፊት እንዘነብላለን? እነዚህን ሁሉ ጥያቄዎች በአንድ ላይ የሚመልስልን የፊዚክስ አባት አይዛክ ኒውተን ያወጣቸውን ሶስቱ የእንቅስቃሴ ህጎችን ወይንም ኒውተንስ ሎው ኦፍ ሞሽን ናቸው። ዛሬ እነዚህን ህጎች በፍጹም በማትረሳቸው በቀላል በሚገባው ምሳሌዎች አገናኝተን እናያቸዋለን። ዝግጁ ናችሁ? ታዲያ ቪዲዮን ሼር፣ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። እንጀምር። በመጀመሪያው ከአንደኛ ህግ እንጀምር። አንደኛ የኒውተን ህግ ባጭሩ የጸጥታ ወይም የእልህ ህግ ነው፣ ወይም ሎው ኦፍ ኢነርሺያ ይባላል። ህጉ የሚለው ማንኛውም ነገር ውጫዊ ኃይል ካላረፈበት በስተቀር በተቀመጠበት ቦታ ይቆያል። እየተንቀሳቀሰ ከሆነ ደግሞ በተመሳሳይ ፍጥነት እና አቅጣጫ ጉዞውን ይቀጥላል። ምናልባት በጽንሰ ሀሳቡ ትንሽ የከበደ ቢመስልም ምሳሌውን ቀለል ባለው መልኩ እናያለን። ታክሲ ውስጥ ተቀምጣችሁ በፍጥነት እየሄድን ነው እንበል። አሽከርካሪው ድንገት ፍሬኑን ሲይዝ ሰውነታችን ወዴት ይሄዳል? ወደፊት ይዘነብላል አይደል? አዎ። ለምን መሰላችሁ? ምክንያቱም ሰውነታችሁ ወደፊት የመንቀሳቀስ ልምድ ነበረውና ወይንም ኢነርሺያ ስላለው ታክሲው ቢቆምም ሰውነታችን ግን ጉዞውን መቀጠል ይፈልጋል። በተመሳሳይ ኤግዛምፕል ወለል ላይ የተቀመጠውን ኳስ ተመልከቱት። ኳሱን ካልመታ ነው በስተቀር ለዘላለም እዛው ቦታ ነው የምተኛው። ይህ አንደኛ ህግ ነው። ብዙ ኤግዛምፕሎችን ማንሳት እንችላለን። ወደ ሁለተኛ እንለፍ። ሁለተኛው ሎው ኦፍ አክሰለሬሽን ነው። ከሂሳብ ቀመር ጋር የተያያዘ ቢሆንም በጣም ቀላል ነው። ህጉ የሚያስረዳው ኃይል ወይም ፎርስ፣ የቁስ መጠን ወይም ማስ እና ፍጥነት ወይም አክሰለሬሽን እንዴት እንደሚዛመዱ የሚያስረዳ ነው። ያ ማለት ፎርስ is equal to ማስ ታይም አክሰለሬሽን፣ አክሰለሬሽን እና ፎርስ ዳይሬክት ፕሮፖርሽናል መሆናቸውን እና አክሰለሬሽን እና ማስ ኢንቨርስ ፕሮፖርሽናል መሆናቸውን ነው የሚያስረዳው። እስቲ ወደ ኤግዛምፕል እንለፍ። ለምሳሌ ጋሪ ተመልከቱት። ጋሪውን እየገፋን ነው እንበል። ጋሪው ባዶ ሲሆን ለመግፋት ቀላል ነው፣ በፍጥነት ይሄዳል። ምክንያቱም የቁስ መጠኑ ወይም ማስ ትንሽ በመሆኑ ትንሽ ኃይል ብቻ ያስፈልጋል። ነገር ግን ጋሪው ዕቃ ሞልቶ ቢከብድንሳ ለመግፋት ብዙ ኃይል ይጠይቃል፣ ፍጥነቱም ይቀንሳል። ባጭሩ ሰከንድ ሎው የሚያስረዳን የቁስ መጠኑ ወይም ማስ ትልቅ ከሆነ እሱን ለማንቀሳቀስ ወይም ለማቆም ትልቅ ኃይል ያስፈልጋል። ሁለተኛው ብዙ ኃይል ስንጠቀም ነገሮች በፍጥነት ይጓዛሉ ይላል ሰከንድ ሎው። ሶስተኛው ህግ አክሽን ኤንድ ሪአክሽን። ይህ ህግ የሚለው ለማንኛውም ድርጊት ወይም አክሽን ሁል ጊዜ እኩል የሆነው ግን በተቃራኒ አቅጣጫ የሚመጣው ግብረ መልስ ወይም ሪአክሽን አለው ነው የሚለው። ይህ ማለት ለብቻው የሚሆን ወይም የሚኖር ኃይል የለም። ኃይሎቹ በሁለት ጥንድ ሆነው ይሰራሉ ነው። በሁለት ነገሮች ላይ ነው የሚፈጠረው። ለምሳሌ አንድ ፊኛ አየር ከሞላችሁ በኋላ አፉን ሳታስሩ ብትለቁት፣ አየር ላይ ብትለቁት ምን ይሆናል? አየሩ ወደ ታች ይወጣል። ይህ አክሽን ነው። ፊኛው ወደ ላይ ይበራል። ይህ ሪአክሽን ነው። አየሩ ወደ ታች ሲገፋው ፊኛው ወደ ተቃራኒው አቅጣጫ ማለትም ወደ ላይ ይገፋል። ሌላ ምሳሌ ዋናተኞችን እንመለከት። ዋና ሲዋኙ ውሃውን
በእጃቸው ወደ ኋላ ይገፈትራሉ። እጃቸው ውሃውን ወደ ኋላ ይገፋዋል። አክሽን ነው። ውሃ ደግሞ ዋናተኛውን ወደፊት ይገፋዋል። ሪአክሽን ነው። ይህ ሶስተኛው የኒውተን ምስጢር ነው። ብዙ ኤግዛምፕሎችን ማየት እንችላለን። ተማሪዎች አሁን እናንተ ወንበር ላይ ስትቀመጡ አክሽን እና ሪአክሽን አለው። ብዙ ኤግዛምፕሎችን ማንሳት እንችላለን። እናጠቃልለው። አንደኛው ሎ ኦፍ ኢነርሺያ የሚለው ነገሮች ካልተገፉ በቀር ባሉበት ይቆያሉ ወይንም ጉዞአቸውን ይቀጥላሉ። ሁለተኛው ሎ ኦፍ አክሰለሬሽን ፎርስ ኢዝ ኢኳል ቱ ማስ ታይም አክሰለሬሽን የከበደ ነገር ለመግፋት ትልቅ ኃይል ይጠይቃል። ሶስተኛው እና የመጨረሻው ሎ ኦፍ አክሽን ኤንድ ሪአክሽን ለምታደርጉት ማንኛውም ድርጊት እኩልና ተቃራኒ ግብረ መልስ አለው። እነዚህን ህጎች ከተረዳችሁ የፊዚክስን ግማሽ ምስጢር አወቃችሁ ማለት ነው። ቪዲዮ ከተመቻችሁ ላይክ ማድረግ አትርሱ። ለጓደኛችሁም ሼር አድርጉት። ተጨማሪ ትምህርታዊ ቪዲዮዎች እንዲደርሳችሁ ናኖ መታ ቻናልን ሰብስክራይብ ማድረጋችሁን እንዳትረሱ። በሚቀጥለው ቪዲዮ እስከምንገናኝ ሰላም ሰንብቱ።